Hey guys, እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ስንል በሳምንት የመጣን አልመስልም። ከርመን የመጣን ነው የሚመስለው። ኤንዌይስ እኛ በጣም ደህና ነን። እናንተ ጋር ሳምንቱ እንዴት ነበረ? ኮሜንት ሴክሽን ላይ ሳምንታችሁን ጻፉልን። ዛሬም በአዳዲስ እና በአስተማሪ በሆኑ ታሪኮች መተናል ማለት ነው። የዛሬ ታሪካችን እንግዲህ የሚጀምረው እንዴ ወደ ገደለው ዛሬ እናብዛባቸው ብለን ነው። እሺ ውዶቼ ዛሬ እንግዲህ ታሪክ ፍሎም ታረጋግልን እሷ ነች። ደስ ብሏችሁ እንደምትከታተሉን ተስፋ እናደርጋለን። ሰላማችሁ ብዝት ይበልልን። አሜን። ወደ ታሪካችን ኤስ እባላለሁ። የምኖረው በዱባይ ነው። 5 ዓመት ይሆነናል። ፍቅረኛ አለኝ። 2 ዓመታችን ነው ከፍቅረኛዋ ጋር 2 ዓመታቸው ነው። ዱባይ ከሄደች በኋላ 2 ዓመታችን ነው። እዛ ዱባይ ከሄድኩ በኋላ ነው ፍቅር የጀመርነው። እሱ የሚኖር ኢትዮጵያ ነው። የርቀት ፍቅር ዱባይ እና ኢትዮጵያ የርቀት ፍቅር። ትውውቃችን በፌስቡክ ነው። በጣም ነው የምወደው። ግን በአቅራቢያችን ያሉ ሰዎች በኔ አቅራቢያ ያሉ ሰዎች አይሆኑሽም ተው ይሉኛል። ግን 2 ዓመት አብረን ቆይተናል። ምክንያታቸውን ስጠይቃቸው ከተለያዩ ሴቶች ጋር እንደሚያዩት ይነግሩኛል። እኔ ምንም ሳልሰስት ራሴን አሳልፌ ነው የሰጠሁት። ላይክ በአካል ተገናኝተው ያቆም ነው። በአካል እንግዲህ እንደዛ ነው። 5 ዓመቴ ነው ከሄዱ 2 ዓመታቸው ነው። ስለዛ ገና ተገናኙ። እሺ ምክንያታቸውን ስጠይቃቸው ከተለያዩ ሰዎች ጋር እንደሚገናኝ ይነግሩኛል። እኔ ምንም ሳልሰስት ራሴን አሳልፌ ነው የሰጠሁት። በፈለገ ጊዜ ብር ላኪ ቢለኝም ባይለኝም እልክለታለሁ። ስራ በፊት ይሰራ ነበር፣ አሁን ግን አይሰራም። እና በተለያየ ጊዜ ብር እልክለታለሁ። ተይ ይሉኛል በአቅራቢያ ያሉ ሰዎች። እኔ ደግሞ እንዲከፋው አልፈልግም። ይከፋዋል አሁን ስራ ስለማይሰራ ብዬ አስባለሁ። ብዙ ጊዜ ስለሚወራልኝ ነገር ልጠይቅ አስብና እተወዋለሁ። ቢተወኝስ ብዬ አስባለሁ። ምን ማድረግ እንዳለብኝ ግራ ገብቶኛል። ስለሚወራልኝ ከተለያዩ ሴቶች ጋር እንደሚገናኝ መጠየቅ አለብኝ ወይስ ኢትዮጵያ እስከመጣ ጠብቄ ኢትዮጵያ እስከመጣ ዝም ብዬ ልቆይ? ጨረሰች? ልቆይ መጠየቅ አለብኝ ወይስ በእርግጥ አሳልፌ ያው ሁሉ ነገር የሰጠሁት ያው ልቧንና እንዳለችው ገንዘቧን ነው እንጂ ማለት ብዙ በአካል ደግሞ ትገናኝ ደግሞ ከዛም በላይ የሚቆጩ ነገሮች ልታረግ ትችል ነበር እንደማንነቱ። አንዳንድ ሰዎች ከመሬት ፍድቅ ብለው እንዲህ ነው ሊሉ አይችሉም። አንዳንዴ ደግሞ ምቀኛ ደግሞ አለ። በቃ ባላቸው ጉኝነት ያንቺን ማደግ የማይፈልግ አንቺ የሆነ በቃ ደስ የሚል የፍቅር ህይወት እንዳለሽ ሲያስብ ያን ነገር ማበላሸት የሚፈልግ ሰው አለና የትኛው እንደሆነ ትክክል አናውቅም። በመጠየቅ ግን አርጎት ራሱ ቢሆን አይነግራትም። በመጠየቅ እርግጠኛ ሆኜ የምነግርሽ ነገር ስለጠየቅሽው የሚገኝ ለውጥ አይኖርም። እሷም ይመስለኛል ፍራቻዋ እዛ ስለምትኖር ብትጠይቀው ስልክ ባያነሳላት ምን ብትሆን የሰው ሀገር ነው ያለችው ፊልም የምታረገው ነገር እሱማ የሰው ሀገር ብቻ አገርሽን ብትሆኚ እዚህ ብትሆኚ ሄደሽ በአካል የማውራት ቻንስ አለሽ። ኦኬ አትሊስት ስልክ ባያነሳልሽ ምን ቢልሽ 2 ዓመት ምናምን አብረሽ ስትቆይ መገናኘት አለ፣ ሰፈሩን ማወቅ አለ፣ ሄደሽ የማውራትም ቻንሱ አለ። የፈራችሁ እሷ ያንን ነው እኮ ባጣውስ የሚል ይሄን ነገር አይ ከባድ ነው። እውነት ነው። እዛ እንዳለች መጠየቁ ሲጀምር ያናሃል አስፈላጊ አይደለም። እኔ እንደዚህ ትቀጥል ማለት አንደኛ የሰው ወሬ ሊሆን ይችላል። ግን የሰው ወሬ ባይሆን እውነት ቢሆን ራሱ በአይንሽ ያየሽው ነገር ለማመን ምክንያቱም ሰው ሌባ ሲሰርቅ ካላየሽው አንተ ሌባ ነህ እንዴ? ሌባ ነኝ እሺ ሌባ ነኝ አይደለም። ግን እቺ ልጅ አሁን ኦልሞስት 5 ዓመት ትንሽ ዓመት አይደለም። ግን 5 ዓመት ከሱ ጋር 2 ዓመት ነው የቆየችው። 2 ዓመት ቆይታለች። ይሄን ሁሉ ነገር መስዋዕት ከፍላ ወይ ቤተሰቦቿንም ከቤተሰቦቿ በላይ ሊሆን ይችላል ለሱ ብር መስለከው ባይዘው በጣም መደረቅ አለባችሁ። እኔ አሁን እንደው ስለ ፍቅር ህይወቷ እናውራ ነው እንጂ እውነት አግባብ አይደለም። በቃ ብር መላክ አግባብ አይደለም። ችግር ላይ ከሆነ ለዛ ችግር መወጫ የሚሆን ነገር ኦፍ ኮርስ እንደ አንድ አፍቃሪ ወይም አብራችሁ የኔ እንደምትሉት ሰው የሆነ ነገር ሶልቭ ልታደርግበት ትችላለች። ግን ኮመንሊ እንደ ደሞዝ ሰራተኛ አንቺ ወይም አንተ እዛ እየሰራችሁ
ፍቅረኛ ለምትሉት ወይም ለምትሏት መላክ ትክክል አይደለም። ሴትም ሆነ ወንድም ሆነ መላችሁ የኔ ሜንታሊቲ ነው። ላኪ ቢለኝም ባይለኝም ማለት ስራ ስለሌለ እንዲከፋው ስለማልፈልግ ፍቅርማ አይደለም። እንግዲህ ወንድ ልጅ ሲያጠ ምንድነው የተባለኝ አባባል ነው። በጣም ደጋግሞ የሚነግሩት ለዛ ነው ሴት ልጅ ትጣ ወንድ ልጅ አይጣ ግን ሴት ልጅ ማጥጣ አይደል? አዎ ሁለቱም አይጡ። አሁን ጊዜው ከባድ ነው። ወደ ደሞዝ ወደ ብር ምናምን ከወሰድ ነው ለምናከ በጣም ጊዜው ከባድ ነው። ስፔሻሊ ደግሞ ቅመሞች እባካችሁ በቃ አረብ ሀገር ላይ የምትገኙ አክቹአሊ ቅመሞች ሲባል ሴቶችን ብቻ ሊወክል ይችላል፣ ግን እኔ ወንዶችንም ሴቶችንም ነው የምለው። በአጠቃላይ ከሀገር ውጭ ያላችሁ አውሮፓ የት ብትሆኑ ላይክ ሀገር ቤት ላለ ሰው የሆነ ነገር እንዲያደርግ እኮ ኢትስ ኦኬ የሆነች ነገር ልታደርጉ፣ ግን ኮመንሊ ታሰንቱታላችሁ። ኮመንሊ ብር መስጠት አግባብ አይደለም። ቢሆን ልጁ ራሱ በጣም ያረጀ እናት ካላችሁ ያረጀ አባት ካላችሁ በየወሩ ብትሰጡ ችግር የለውም። ይሄ ከሴት ጋር ታየ የሚለው ታሪክ ወጥቶ ራሱ እሱ ነገር በራሱ ባይፈጠር ራሱ ዝም ብሎ ራሱ ስራ የለውም ተብሎ ብር መላኩ ራሱ አግባብ አይደለም ማለት ከተቻለ አንዴ ስራ እንዲጀምር ማድረግ ብር ተሰጥቶ የልጁ ነው ይሄ ጉብዝና ታይቶ እንትን እንዳይደብረው ቤት ነኝ ሲባል እስቲ ወጣ ብለክ እንዳይደብር ተብሎ 1000 2000 ወይ ከዛም በላይ ተቆጥሞ 1000 ድርሃም 2000 ድርሃም ነው የሚለቁታል እና ያ ነገር ነገም እንደምትልኪለት ያውቃል። ነገም ያን ብር እንደምታመጪውና ወይ የሆነ መንቀሳቀሻ እንዲሆን የሆነ ብር ይሰጣ እንጂ ሁሌ ከዛ ልጁ የሚለምደውና በኢትዮጵያ እኮ ትንሽ አይደለም። 1000 ድርሃም ማለት እንኳን እንደ ዱባይ ስላለ እንኳን ስናወራ ማለት ነው 1000 ድርሃም ማለት ወደ 48000 ወደ 50000 ብር ነው። እሷ ምናልባት ደሞዟ እንኳን 1000 ድርሃም ይሆናል በወር ግን ለምን አንድ ወር ሙሉ ፈክታ እሱ ያለ ምንም እዚህ መኖር የለበትም። ሴትም ብትሆን ነው ይሄን የምለው። ፍቅረኛ እስከሆናችሁ ድረስ ለነገ ማሰብ አለባችሁ። ታስቀምጫለሽ፣ ወንድም ከሆነ ታስቀምጣለህ። ስትገናኙ ማድረግ ያለባችሁ አይ ይሄ ነገር ያስፈልጋታል ከተባለ አንዴ ይሄ ነገር ያስፈልግሻል እርግጠኛ ከሆንሽ በሱ እርግጠኛ ከሆንክ በሱ በእርግጥ እርግጠኛ መሆን ይከብዳል። አሁን የሚሰማው ነገር ግን ከባድ ነው አይደል? ከባድ ነው ስልሽ አሁን እንደዚህ ለፍታ ምናምን ነገር ይበሉ ወሮች እሷ ያለችበት ነገር ደስ ይላል። አለ መናገር ትፈልጋለች ግን አለ መናገር ከዛ ጊዜ ራሱ ሲባል ብር ለስልክለት ራሱ ከሌላ ሴት ጋር ይናናበት የተሰማት እግዚአብሔር እንደዚህ የሰማት ነው የምትልቀው የምትወዛገበውና አንዳንዴ ስናወራ ራሱ የምናወራበት ይሄ ለሰዎች አሁን ካሰብን የምር ካሰብን እነዛ ሰዎች ህይወታቸው ማስተካከልና ትክክለኛውን መስመር ማስያዝ ከፈለግን ስንናገር እሷን በሚጎዳ መልኩ መሆን የለበትም። በዙሪያ ያሉ ሰዎች እንግዲህ ይነግሩኛል ከተለያዩ ሴቶች ጋር እንደሚወት በእርግጥ ለእሷ አስበው ምናምን ሊሆን ይችላል። ግን እስቲ የተነገረው ብር መላኩን አላቆመችም። ትልካለች፣ ትወደዋለች። 2 አመት ቀላል አይደለም። ያ ፍቅር በጣም ከባድ ነው። እውነት ከባድ ነው በጣም። ለምን ላክሽም ለምን እንደዚህ ያረክሽም ብዬ ሞክስበት አቅም አይኖርም። ፍቅር በጣም ከባድ ነው። ምክንያቱም እኛ ዛሬ እዚህ ጋር ቆመን ይሄን አወራን እንጂ ነገ የምንገኝበት እኛ የምናደርገው ነገር ሊሆን ይችላል እኮ ለፍቅር ሲባል የምንገኝበት ቦታ እናውቀውምና ላለመገኘት እንሞክር ነው ኢን ጀነራል ያለን ሀሳቡን እንጂ እውነት ለመናገር በፍቅር ውስጥ ለምን ይሄን አረክ ብሎ ለዚህ ማለት ይከብዳል። ግን አሁን ጤነኛ የሆነ አእምሮ ውስጥ እስካለን ድረስ በጤነኛው ነው ማውራት ያለብን። ገባችሁ? አሁን እኛ ፍቅር ውስጥ ሆነን እየመከራችሁ ቢሆን ኖር እንላችሁ እንችላለን። እናንተ ጤነኛ በሆነ ታይም ላይ ሆነ እየሰማችሁን ያላችሁት ማይንዳችሁ እንጂ አሁን ይሄ አፍቅሮ የሆነ ነገር እያላከች ያለ ሴት እኛ የምናወራው ነገር ጀስት እንትን ምንድን ነው የሚሉት እርግጠኛ ነው እኮ ያን እነዛም በዙሪያቸው ያሉ ሰዎች ራሱ እኮ ሲነግሯት ምንም እኮ ጭንቅላቷ ውስጥ አላስገባም ታሪኳን ወደዚህ ያመጣችሁ አይደል? እና ይሄ የሆነ ጊዜ አለ በቃችሁ የምትባሉበት የሚሰማችሁ እናንተ ፊልም በቃ እንጂ በሰው ወሬ እኔ ተይ ስላልኳት ወይ እኛም የሆነ ነገር እዚህ ጋር ሀሳብ ሼር ስላደረገ እነዛም ያሉሻቸው ሰዎችም ተይ ስላሉሽ ምናምን አይደለም። ራስሽ እስቲ ነገሮችን ራስሽ ለመከታተል ሞክሪ። እንደገና የምታወሩላት ሰዎችም ግን ተጨባጭ የሆነ ነገር እንጂ የሰው ሀገር ነው ያለችው እቺ ልጅ ብሯን ይበላታል በሚል ግምት ከሆነ ይሄን የምታወሩት ገና የሰው ሀገር ስለሆነች ከሆነ ምናምን በጣም ከባድ ነው። ምክንያቱም የሰው ህይወት ነው እየበጠበጣቸው ያሉት። አሉ ደግሞ በጣም እንደዚህ የውሸትም እንዲህ ናት እያሉ ነው ወይ እነዚህ ሰዎች እንግዲህ ፈጣሪ ልቦና ይስጠን። ማን ምን እንደሆነ ስለማናውቅ ሁላችንንም ጨምረን ፈጣሪ ልቦና ይስጠን። ስናወራ ተጨባጭ መረጃ በቃ ይሄ ዝም ብለን ከሆነ ሴት ጋር ታየ ማለት ከዛ ሴት ጋር ግንኙነት አለው ምናምን ማለት አይደለም ማለት ስትነግሯት ከተለያዩ ሴቶች ጋር እናያታለን ምናምን አንቺ ራስሽ እስቲ
የሆነ ተጨባጭ ነገር ይሄ ውስጥ ሽርፍ እንዴ የሰው ቤት ነው ያለሽው የሰው ሀገር ነው ያለሽው የእናት ቤት አይደለም ያለሽው ቢከፋሽ ምን ቢልሽ እንኳን የምታለቅሽበት ሰው ያስፈልጋል እኮ አይደል በቃ አንዳንዴ ማውራት ሳንፈልግ ዝም ብለን መታቀፍ እንኳን የምንፈልግበት ጊዜ አለና እንደዛ አይነት ውስጥ ደግሞ አይደለሽም አንቺ ስለዚህ ሲያወሩልሽ ተጨባጭ የሆነ ነገር ማስረጃ እንጂ ዝም ብለሽ እነሱ እንዴ በጣም ብዙ ነገር አንዳንድ ሰው እኮ አብሮ በሄደም እኮ ከሴት ጋር ላይክ ብዙ ግንኙነት አለው ብለው ከስባል በእውነት አብሮ በሄደ አንዳንድ ግንኙነት ይሄ ግንኙነት ማንም ባያውቀው እግዚአብሔር ግንኙነት ማንም ባያውቀው በቃ እውነት ሰላማዊ ህይወት በቃ አንዳንዴ ሶሻል ሚዲያ ላይ ህይወታቸውን ማያውቁ ሰዎች እውነት እርግጠኛ ነኝ ከነሱ ደስተኛ ቢያውቀው እንኳን ሊሚት አለው ለሰው ማሳየት ያለበት ነገር ማወቅ አለበት በቃ እኔ እንደዛ ነው የማምነው ደስተኛ ህይወት ለመኖር ይሻላል መሰለኝ አንዳንዴ ድብቅ ያለ ነገር እውነት መሰለኝ ነው እኚህም ሰዎች አሁን ግንኙነት እንግዲህ ወይ ፌስቡክ ላይ እንደመታወቃቸው ወይ ፌስቡክ ላይ ኮሜንት ሲሰጣጡ ወይ ስትፖስተው ምናምን ይሆናል እንግዲህ እነዛ ሰዎች ያዩት የሚሆነው የተለያየ ግንኙነት ከጀመርሽ በኋላ ነው ወይ ከሱ ጋር ግንኙነት ከጀመርሽ በኋላ ነው ወይ የተለያዩ ሴቶች ጋር የሚያዩት ወይስ ከዛ በፊት ያለውን ህይወት ነው መልሰው የሚነግሩሽ ላንቺ ይሄን ሁሉ አለ ማጣራት ምናምን አይደል በዛ ላይ ደግሞ ይሄ በጣም አንቺ በፊት የነበረ ነገር ከሆነ በፊት የነበረ ነገር ከሆነ እሱን አጣራ በዛ ላይ ደግሞ ይሄ ቀላል አይደለም ግንኙነት ማለት ቀላል ይሄ ሰው ታይ ስላለሽ ብታይ ከሴት ጋር አየን ሲባል ምንም ውስጣችን ፊልም ያደርግ አይምሰላችሁ ዝም ብሎ ስትነሩ አይ በቃ ይሄ ልጅ እኮ ማቆም አለብሽ እንደዚህ አታርጊ ከሴት ጋር ለታውቁት 3 አመት አብሮ ቆይቶ ብድግ ብሎ መለየት አለብሽ ሲባል እሺ በቃ ለለያይ ተብሎ እንድትቀበል የሚፈልጉ ሰዎች አሉ ቀላል አይደለም ወይ ያ እናንተም ያለፋችሁበት ነው ወይ ካላለፋችሁ የምታርፉበት ነገር ነውና እንደ ቀላል መጣችሁ ከሴት ጋር ቆየ ነው ያውም አጠገባችሁ ላሌለች ልጅ የሷ ገላለች ልጅ እንደዚህ ብሎ መናገር ዝክራል ምክንያቱም ለሷ ማሰብ መጨነቅ አለባችሁ ልጅ ብሯን እያጣች ነው ከዛ ልቧን ማታለች ኦሬዲ ምክንያቱም ማፍቀር ማለት በቃ የሆነ ሀፍ ነገር የላችሁ ምክንያቱም ሰው እንደዚህ እያለ ኖ ብሎ መታገል ማለት አንዱ የፍቅር አይደል አንዱ ፓርት ነውና ለሷ የምር መታሰብ ከሆነ አና ተጨባጭው ነገር አየሽ አይደል እንደዚህ ስትሆን አይቻለሁ ፍቅረኛ አሁን ለምሳሌ ሌላ ፍቅረኛ አለው ከሆነ ያላችሁ ታላችሁ ፍቅረኛው እንደሆነች ሊያሳምናት የሚችል ነገር ይሄውልሽ ብላችሁ አሳቢ አዛኝ ከሆናችሁ ያለበለዛ ግን ወሬውን ተውት ወደ ጎን አንቺም ደግሞ ምናልባት እነሱ ላያዩት ይችላሉ አንቺ ስለሆንሽ ቪዲዮውን የምታዩ አንቺ ደግሞ እኔ ግላዊ አስተሳሰቤ ምንድነው ስትመጪ እኔ ባትነግሪው ባይ ነኝ ተጨባጭ ነገር ከሰጡሽ ለመጠየቅ ሞክሪ ግን በአሁኑ ሰዓት ላይ በጣም ብዙ ፌክ ነገሮች አሉ ኤአይን በግሉ በጣም ችግር ነውና ፎቶ ቢላክልኝ ቪዲዮ ቢላክልኝ እኔ በግሌ ማመን ይከብደኛል ግን ምንድነው እኔ ነገሮች ስትመጪ 5 አመትሽ ከሆነ መች ነው የምትመለሺው ላይክ 5 አመት ከሄድሽ ከሆነ ከሱ ጋር 2 አመት ነው ከዚህ በለጥም ወንድ ነው ያ አንቺም እሱም ከዚህ በለጥ ባትተዋወቁ ብትተያዩ ባካ ቪዲዮ ኮል ከሱ ጋር ለመታየትልሽ አይደለም ግን አንቺ ስለ ሀገርሽ አትመጭም ወይ ማለት አንዳንድ እህቶች አሉ ሄዶ በቃ በዛው ያሉበትን ቦታ ይለሉትና ከዛ ሊጋቡ ወስነው የሚመጡ ሀገራቸው ማለት ረጅም አመት ቆይተው ነው በቃ ያላቸው ኦፕሽን ብሎ የሚያስብ ይመጣሉ ያገባሉ ያገኙትን ሰው እንወልድና እንኖራለን በቃ ይሁን ነገር ሰርተናል ያስባሉ ግን እናንተ እዛ በቆያችሁት ልክ ኑሮ እየተወደደ ማለት አሁን አቺቭ ለማድረግ ነው አዛን ይቆዩት ኑሮ አቺቭ ለማድረግ ነው የምትቆዩት አይ ነው በጣም እናከብራችኋለን እንወዳችኋለን ግን እኔ ምንድነው ግላዊ ምክሬ በቃ 2 አመት 3 አመት ቼክ ይደረጋል መቀየር የሚችል ነገር ካለ ኢትዮጵያ መታችሁ ትቀይራላችሁ ያለበለዚያ ግን ኢትዮጵያ ላይ ወይም ሀገራችሁ ላይ ነገሮችን ለማስተካከል ያለበለዚያ ደግሞ ዳራችሁን ምናችሁን ያላችሁበት ቦታ ላይ አላህ ነው ሀገራት ላይ ሄደው እዛው ቢሰራቸው አልወተው ወልደው የሚኖሩ እንደዛው የተሻለ ሀገር ላይ አይ ሀገሬ መንደሰኛ ሀገሬ ነው ካላችሁ ደግሞ ሀገራችሁ ላይ የሆነ ነገር በቃ ስቴብል እንኳን ባይሆን የግላችሁ ነገር ለመንቀሳቀስ ብቻ ምንድነው ዋና አላማው አንቺ ከዚህ በላይ ብዙ ማትቆይ ከሆነ ሀገርሽ መጥተሽ ራስሽ በአይነሽ ምክንያቱም አብረሽ ትያለሽ አብረሽ ታድሪያለሽ ብዙ ነገር አለ አይደል ሰው ከአይኑ ትረጃለሽ ለኛንቺ እንደዚህ ስናወራ አይተን ነው ነገር ተጓፈን ምን ዘቀው ነገር አለ እንደዛ ምንም ፍቅር ራሱ ፓወር አለ አይተሽ ኦኬ በቃ ይሄ ነገር የኔ አይደለም የሚባሉ መስመሮች የሚሰማሽ አጣላይ ደግሞ ስለታየ ብቻ ደግሞ የሆነ ነገር አለው ግንኙነት አለው እንዴ ስንት ነገር አለ እኮ መስሪያ ቤት አብሮ መስራት አለ የልጅ ዛሬ ስራ ቆመ እንጂ ከዚህ በፊት እርግጠኛ ነኝ ሰራ ነበር አይደል ትምህርት ቤት ጓደኞች አሉት ፍቅረኛ ያዘ ማለት ከማንም ሴት ጋር ይገናኝ ማለት አይደለም አይደል ሊሚት አለው መንገድ አለ ብዙ ነገር ሊሚት አለው ለሁሉም ነገር ግን ፍቅረኛ ያዘ ማለት ከማንም ሴት ጋር ይገናኝ ምናምን አይደለም
ጓደኛ የወንድ ጓደኛ እንዳለ ሁሉ የሴት ጓደኛም ሊኖር ይችላል። ስለዚህ ገና ለገና ከሴት ጋር ታየ ብለው ከተለያዩ ሴት ጋር አየነው ብለው መረጃ ሰጡሽ ማለት ያን ነገር አደረገው ማለት አይደለም። ግን ተጨባጭ የሆነ ነገር ይሄ ዝም ብለሽ በዚህ አይምሮሽን አታስጨንቂያል። እና እኔ በቃ ፋይናል የኔ የሀሳብ ፋይናል ስትመጪ እዚህ ቼክ አድርገሽ ነገሮችን ብትወስኚ ባይ ነኝ። እስከዛ ግን ሰላም ቆይልን፣ መልካም የስራ ዘመን እንመኝልሻለን። እንደ እህት ብርሽን ዝም ብለሽ አትበትኝ። ቴንክ ዩ ለመያዝ ሞክሪ። የሄድሽው ለመስራት አትሊስት ሆልድ አድርጊ። በቃ ብርሽን ከዚህ በኋላ እሱ እንኳን ነው ከጠየቀሽ ወይ አሁን የለኝም እንደዚህ ነው ሆልድ ለማድረግ ሞክሪ። ምክንያቱም እየተማሻቸው ካልሻቸው ነገሮች ጋር አንዳንዴ እንትን የሚባል ነገር አለ አይደል? ምልክት ሊሆን ይችላል። ሶ ሬድ ፍላግ ምን ነው ነገር አለ አይደል? ሬድ ፍላግ ሊሆን ይችላል የምትሰሚያቸው ነገሮችና ምናልባት እንኳን እንደተባልሽውና ከሌሎች ሴቶች ጋር እሱ ህይወቱን እየቀጠለ ከሆነ አንቺ መሀል ላይ ከብርሽም ከሱ ሳትሆኚ ስለምትቀሪ ቢያንስ አሁን ከሰማሽበት ጊዜ ጀምሮ ሬድ ፍላግ ስለሆነ እስክታጣሪ ድረስ ብርሽን ሆልድ ለማድረግ ላለመስጠት ሞክሪ። ኤኒዌይስ ግን አረብ ሀገር ላይ የምትገኙ እህቶቼ ወንድሞቼ ራሳችሁን፣ ገንዘባችሁን፣ ጊዜያችሁን ጠብቁ። እዚህ ታሪክ ላይ ምን ሀሳብ አላችሁ? እንወዳችኋለን። ኮሜንት ላይ እስቲ እኛ አትንገሪው እዚህ መጥተሽ ነገሮችን ለማስተካከል ሞክሪ። ግን እዛ ደግሞ እስክትመጪ ያው መቼ እንደምትመጪ ስላልገለሽልን እዛ ሆነሽ ደግሞ ማድረግ ያለብሽ ብርሽን ወላ ማድረግ ልብሽን ጠብቂ። ጥሩ አይምሮ እንዲኖርሽ ጥሩ ልብሽን ጠብቂ፣ ጭንቅላትሽን ጠብቂ፣ ብርሽን ጠብቂ። ከዛ ነገሮች ራሳቸው እየተገለጹልሽ መስመር እየያዙልሽ ይሄዳሉ። እውነት ነው። ሰላም ቆይልን የኔ እናት። ኮሜንት ላይ እስቲ ጻፉልን። እንወዳችኋለን። ሰብስክራይብ አድርጉ። በተነሱ ጋር ነው ዩቲዩብ ሰብስክራይብ አድርጉ ጋይስ። ቲና ኤንድ ሳንታ ነበርን እስካሁን አብረናችሁ እየቆየ ነው። በሌላ ደግሞ ደስ የሚል ወይ አስተማሪ ወይ አሳዛኝ በሆነ ታሪክ ተመልሰን እንገናኛለን። እስከዛው ቸርን ሰንብት ይሉ ነበር የድሮ ፕሮግራም ላይ። አሁን ምን ማለት እንዳለ እስቲ ጻፉልን። መጨረሻ ላይ ምን ብለን እንዝጋው ቪዲዮ ጻፉልን። ባይ guys, we love you.